ባለፉት ዓመታት ዮናስ ቤት ውስጥ እየመጣ ይጮህ የነበረው ባንቺ ላይ ጨክኖ አይደለም። ውስጡ ጭንቅላት ውስጥ ያለውን ጩኸት ላለማዳመጥ ዝም ለማሰኘት እኮ ነው። አየራቱ እየተንፈራገጠ ነፍሱን ለማዳን ሙከራ እያደረገ እኮ ነው። ልክ ነው አሸቱ። እሱ እኮ አንዴ ሰጥሟል፣ በውሸት ሰጥሟል፣ በክደት ሰጥሟል። እኔ ይሄን ሰውዬ ላድነው ብሞክር እኔንም እጄን ጎትቶ ነው የሚያሰጥመኝ። እኔ ደግሞ ከነ ልጆቼ መኖር እፈልጋለሁ፣ መስመጥ አልፈልግም። ይኸውልሽ ቃሌ፣ ይቅርታ ማለት እኮ አብሮ ውሃ ውስጥ መግባት ማለት አይደለም። ሊሰምጥ የሚታገልን ሰው ይቅርታ ማለት በጽኑ አለት ላይ ቆሞ የነፍስ አድን ገመድ ለዛ ሰው እንደመወርወር ነው። ያ ሰው ገመዱን ይዞ ራሱን ለማዳን ከቻለ እሰየው። አይ አንቺን ለማስመጥ ገመዱን እየጎተተ ካስቸገረ እኮ በማንኛውም ሰዓት ገመዱን መልቀቅ ትችላለሽ። ደግሞ በመጽሐፍ ቅዱስ ላይ ያለ አንድ ታሪክ ላስታውስሽ። አንድ ቀን ጌታችን ኢየሱስ ክርስቶስ ባህሩን ተሻግሮ ወደዚህ ወደ መቃብር ስፍራ መጣ። ይሄኔ ያ አጋንንት መንፈስ ያለበት በጣም የሚሰቃየው ሰው እየሮጠ ወደ ኢየሱስ ክርስቶስ መጣ። ይሄኔ አምላካችን እንደ ሌሎቹ አልሸሸው ወይም ደግሞ በኃይሉ ገስጾት ጥሎት አልሄደም። ለምን እየጮክ ወደ እኔ ትመጣለህ አላለው። እና ኢየሱስ ክርስቶስ ባህሩን ተሻግሮ ወደዚህ መቃብር ስፍራ መጣ። ይሄን ያ ክፉ መንፈስ ያለበት ሰው እየሮጠ መጣ። ኢየሱስ ክርስቶስ በቃሉ የአጋንንት መንፈስ ገሰጸ። አጋንንቱ ከዚህ ሰውዬ ላይ ወጥቶ ያ ሳማሪያ ላይ ገባ። ያ ራሱን በድንጋይ ይፈነክት የነበረ፣ ያ ያስፈራራ የነበረ፣ እንደ ጭራቅ ይታይ የነበረ ሰው በጣም ጸባይ ገዝቶ ልብሱን ለብሶ ኢየሱስ ክርስቶስ እግር ስር ተቀመጠ። እና ዮናስም ባለፉት ዓመታት ራሱን በኃጢአት ድንጋይ ሲፈነክት ትዳሩን በውሸት ሲያደማ የነበረ ታማሚ ነው። ያንቺ ይቅርታ ልክ እንደ ክርስቶስ ቃል ነው። አየሽ፣ አብሮ መስመጥ ሳይሆን እሱ ላይ ያለውን ክፉ መንፈስ ገስጾ ልብሱን ለብሶ ልቡ ተመልሶ እግርሽ ስር እንዲቀመጥ የሚያደርግ ኃይል አለው። አይሆንም። እሺ፣ ለምን? ሞስለት ብቻ ቢሆን ኖሮ፣ ሌላ ሴት አቅፎ ብቻ ተኝቶ ቢሆን ኖሮ እግዚአብሔርን ፈርቼ ይቅር እለው ነበር። አሁን ግን ልጅ አለ፣ ልጅ ወልዷል። እሺ፣ ያ ልጅ እኮ የባሌ የክህደት ሐውልት እኮ ነው። እኔ ገና ለገና ሊያየው ሄዶ ይሆን ገንዘብ ልኮ ይሆን እያልኩኝ መድማት፣ ልጁ በመጣ ቁጥር እያየሁት መቁሰል አልፈልግም። እሺ። አረ አይደለም ቃሪ፣ በዮናስ ላይ ያለሽን ቁጣ ምንም በማያውቀው ሕፃን ልጅ ላይማ አትጫኝ። አንድ መንፈሳዊ እውነት ልንገርሽ፣ ዮናስ ኃጢአት ሠራ እንጂ ነፍስ አልፈጠርም። የሰውን ነፍስ የሚፈጥር በእናቱ ማኅፀን ሥጋና አጥንትን የሚያበጅ የሕይወትን እስትንፋስ የሚዘራው እግዚአብሔር ብቻ ነው። የምን እስትንፋስ? የኃጢአቱ ውጤት እኮ ነው። አረ አይሽ ቃልዬ፣ እግዚአብሔር ኃጢአትን አይፈጥርም። ኢየሱስ ክርስቶስ በመጽሐፍ ቅዱስ እንኳንስ እንደው አንድን ሕፃን ልጅ ጠላቶቻችሁን ውደዱ ብሎ አስተምሮን የለ እንዴ? በዛ ላይ አስቢ ውስጥ አሁን ይሄ ልጅ ባይፈጠር ኖሮ ዮናስ እንዴት ይድን ነበረ? ዛሬ ይሄ ልጅ ስለተፈጠረ እኮ ነው ኃጢአቱ ታውቆ ንስሐ የገባው። አንቺ እግር ስር ወድቆ የሚያለቅሰው አይደለ? ይሄ ልጅ እኮ አሁን ያቺ ሴት ባታረግዝ ባትወልድ ኖሮ ዝም ብሎ ኃጢአቱን ደብቆ ንስሐ ሳይገባ ሞቶ የሲኦል ራት እኮ ይሆን ነበር። ስለዚህ እግዚአብሔር ታዲያ እሺ በምክንያት አይደል እንዴ ሰውን የሚያድነው? ይሄን ሰውዬ እሺ እንዴት ያድነው? በምን ያድነው? ስለዚህ እኔ ልጁን እንደ መዳን ምክንያት ነው እንጂ የማየው እንደ ኃጢአት ውጤት አይደለም። ግን እሺ እሱ የሰራው ስራ ኃጢአት እንደሆነ እያወቀ እግዚአብሔርስ ያንን ልጅ ለምን ፈጠረ? እኔ ሊያሰቃየኝ? እኔ በንጽህና የጠበቅኩትን መቅደስ እሱ ግን በዝሙት ቆሻሻ አረከሰው። አምላካችን ፍትሐዊ የሆነ አምላክ ነው። የኔ ንስሐዬም ወደ ረከሰው ትዳር ተመለሽ ይለኛል? እንደዛ ብሎ እኔ ላይ ይፈርድብኛል? ልክ ነሽ ቃል ኪዳን። ግን እስኪ አንድ ጥያቄ ልጠይቅሽ። ጠይቀኝ። አምላክ ፍትሐዊ ነው። ግን አንድ ሴት 10 ዓመት ሙሉ እየለፋች በሚያምር ጡብ ለልጆቿ ቅርስ የሚሆን ለእሷ የዕድሜ ዘመን ማረፊያዋ የሚሆን ላቧን አፍስሳ ገንዘቧን አውጥታ ቆንጆ ቤት ሰራች። ይህም ቤት ሰርታ ስትጨርስ አንድ በሽተኛ ሰው መጥቶ
ጭቃ እበት ልቅልቅ አድርጎ ቤቱን አበለሻሽቶት በጣም አስቀያሚ አድርጎባት ሄደ እንበል። እቺ ሴት 10 ዓመት የደከመችበትን ከመሰረት እስከ ጉልላት ቆንጆ አድርጋ የገነባችው ቤቷን ገና ለገና ጭቃ ተለቀለቀ ብላ ጥላ መሄድ አለባት ያልሽ? አየሽ? ታዲያ አንቺ ስለምን ቤትሽን ጥለሽ ስለመሄድ ታወሪኛለሽ? እቺ ሴት ምንድነው የምታደርገው? ውሃ መታ መጀመሪያ ጭቃውን ሙልጭ አርጋ አጽድታ አጥባ እንደ አዲስ ቀለም ቀብታ አድሳ አሱባ ቤቷ ነውና ዋጋ ከፍላ አስተካክለው ቤቷ ውስጥ መልሳ ትኖርበታለች አይደል? ስለዚህ እውነተኛው ፍትህ የቱ ነው? ያንቺን የ10 ዓመት ድካም ያንቺን የልጅነት ቤተ መቅደስሽን ለጠላት አሳልፎ ሰጥቶ መሄድ ነው ወይስ ቤተ መቅደስሽ እንዲስተካከል ትዳርሽ እንዲስተካከል እንዲታረም ካንቺ የሚጠበቀውን ደግሞ ማድረግ ነው? አሁን በዚህ ታሪክ ውስጥ ይኸውልሽ ጭቃው ዮናስ አይደለም፣ የዮናስ ኃጢአት ነው። አንድ ታሪክ ልንገርሽ። 2 መነኮሳት ገዳም ውስጥ አብረው ይኖራሉ። በፍጹም ሴት አይተው አያውቁም። ሴት የሚባል ነገር ላይቀርቡ ላይነኩ ተማምለዋል። ረጅም ዓመት አብረው ኖረው አንድ ቀን ጉዞ መጓዝ ነበረባቸው። እየተጓዙ ወንዝ ጋር ይደርሳሉ። ወንዙ ጋር ሲደርሱ አንድ ሴት መነኩሴ እዛ ወንዝ ዳር ቁጭ ብለው ያለቅሳሉ። እማዋይ ምን ሆኑ ሲሏቸው እኔ ዋና አልችልም፣ የሚያሻግረኝ አጥቼ የው ጅብሊ በላይ ነው፣ ከጠዋት ጀምሬ እዚሁ ነኝ ይሏቸዋል። አሁን እነዚህ መነኮሳት እንግዲህ ሴት አንነካም ብለው ተማምለዋል። እሱ አንደኛው መነኩሴ ቀጥታ ወንዙ ውስጥ ገባ፣ ተሻገረ። ሁለተኛው አባት ግን እኚህን እናት አዝለው ወንዙን አሻገሯቸውና ወንዙ ዳር አውርደዋቸው ከጓደኛቸው መነኩሴ ጋር ጉዟቸውን ቀጠሉ። እነዚህ 2 መነኩሴዎች ሄደው ወደ 3 ሰዓት ያክል በእግራቸው ከተጓዙ በኋላ አንደኛው መነኩሴ በጣም ንዴቱ አላስችላለውና እንዴት ሴት ትሸከማለህ? ተማምለን ተነጋግረን ሴት አንነካም ተባብለን አይደል ከገዳማችን የወጣ ነው፣ እንዴት ሴት ትሸከማለህ አላቸው። እና እኛ አባት ምን አሉ መሰለሽ? አይ ወዳጄ እኔ እኮ እዛ ወንዙ ጋር አውርጃት መጥቻለሁ፣ አንተ እስካሁን ተሸክመሃታል አሉት። ምን ማለት ነው ቃል? በቃ እኮ ዮናስ እኮ ንስሐ ገብቶ ኃጢአቱን አራግፎታል። በቃ ድሮ እኮ ይህ አለፈ፣ የዛሬ 3 ዓመት የተደረገ ነገር ነው። ንስሐ ከገባ ከዓመት በላይ ሆኖታል። እና ቃል ይኸውልሽ አንዳንዴ ሰው ያወረደውን ኃጢአቱን እኛ ተሸክመን ብዙ ርቀት እንጓዛለን። እሱ ሸክሙን አውርዶታል። የቀረውን ደግሞ የምታጥቢው፣ የምታድሺው፣ የምታስተካኪው አንቺ ነሽ። በቃ የቀረው እኮ የአንቺ ኃላፊነት ነው ቃልዬ። እሺ እኔን ተወኝ፣ ልጆቼን ተመልከት። ነገ ያድጋሉ፣ ይህን ታሪክ ይሰማሉ። ለእነሱስ ምንድን ነው የማስተምራቸው ትምህርት? ምንድን ነውስ ብዬ የምነግራቸው? አባታችሁ እኔ ላይ እየማገጠብኝ ነበረ። እናንተም ነገ ለሴት ልጄ ነገ ባልሽ ቢማግጥብሽ እንደፈለገ ቢወጣ ቢወርድ ዝም ብለሽ ቻይው፣ ተቃጥለሽ ኑሪ። ስሜትሽን፣ ፍላጎትሽን፣ አቅምሽን አፍነሽ ለልጆችሽ ብለሽ ተረግጠሽ ኑሪ ነው ምላት። ወንዱንስ ልጄ ምን ብዬ ነው የምነግረው? ነገ እንደፈለግ ሆነ ሚስት ላይ ቺት እያረክ እየወጣክ እየዘለልክ እዛም እየወለድክ እዚህም እየወለድክ ጓደኞቹ ምናምን ሰብስብና ይቅርታ ጠይቃት። ያ መብትህ ነው ብዬ እንዳስረዳው ነው የምትፈልገው? ምንድን ነው? እሺ እዚህ ጋር እኔ ለልጆቼ ምንድን ነው ማስተላልፈው መልእክት? ባለጌን እንደሚቀጣ እኔ ካላስተማርኳቸው ማንም ሊያስተምራቸው አይችልም። አረ ቃልዬ ስጋትሽ እኮ በጣም ቅዱስ ስጋት ነው። ግን እኔ ሲገባኝ የትርጉም ስህተት እየሰራሽ ነው ቃልዬ። ይቅር ማለትና መሸነፍ ፍጹም የተለያዩ ነገሮች እኮ ናቸው። ይቅር ማለት ራሱ ማሸነፍ እኮ ነው። መቼም ሁላችንም የምንመራው በመጽሐፍ ቅዱስ ነው አይደል? አዎ ነው እኮ። ስለዚህ ዮሴፍን እናንሳ። ዮሴፍ ወንድሞቹ ጉድጓድ ውስጥ ከተውት ለባርነት ሸጠውት ሞቷል ብለው አስወርተውበት በድለውታል። በኋላ እግዚአብሔር አክብሮት የግብፅ ገዢ ከሆነ በኋላ ወንድሞቹ እህል ሊለምኑ መጡ አይደለ? እግሩ ላይ ወድቀው ይቅር በለን ሲሉት ይቅር አላቸው። ያኔ ዮሴፍ ለልጆቹ ወንድሞቻችሁ ቢበድሏችሁም ቢጫወትባችሁም እንደ ባሪያ ቢሸጧችሁም ጅል ሆናችሁ እንደ ባሪያ ተሸጡ፣ ይቅር እያላችሁ ተጎዱ የሚል ትምህርት እያስተማረ ነው። ስማርት ፊደል በዚህ አጋጣሚ እናንተ እንድታመሰግኑልኝ እፈልጋለሁ። አሜሪካን ሀገር አፋቸውን የፈቱ ልጆች አማርኛ ቋንቋን መናገር፣ መጻፍ፣ ማንበብ እንዲችሉ በአጭር ጊዜ በተለይ በ5 ወር ልጁን ቋንቋ እንዲያስተምር እነዚህ ስማርት ፊደሎች በጣም ሳይንሳዊ የሆነ የተጠና ማቴሪያል በየሳምንቱ ወይም ልጁ አንዷን ምዕራፍ እንደጨረሰ ሁለተኛውን እያደረጉ ይልካሉ እና በጣም የሚገርም ግልጽና ሳይንሳዊ